በ1963 ላይ ባግዳድ ላይ ምን አደረገ? ነብይ እኮ ከረሱል ሰለላሁ ዐለይሂ ወሰለም በኋላ አይመጣም ሲባል በቃ መልእክተኛ ነኝ ነብይ አይደለሁም ማለት። አይ መልእክተኛም እንደማይመጣ ደግሞ በሐዲስ ላይ አለ ሲባል ደግሞ መሲሁ ነኝ አለ። መሲሁ ነኝ እኔ መሲሁ ነኝ የክርስቶስ ዳግም ምጽአት ነኝ። ክርስቶስ ዳግም ይመጣል ብላችሁ ትጠብቁ የለ እንግዲህ ወስኔ ነኝ አለ። ከዛ ደግሞ ሌላ ደግሞ ግብጽ ውስጥ ደግሞ የሆነ ሰው እየተነሳ ረሺድ ከሊፋ ይባላል። እሱ ደግሞ ምንድነው ሲባል እንትን መልእክተኛ ነኝ አለ። ነብይ ነህ? አይ ነብይ አይደለም መልእክተኛ ነኝ አለ። ከዛ አምልጦ አሜሪካ ገባ። ከዛ በኋላ ይሄው ሐዲስ ማስረጃ አለ ማለት ሐዲስ አልቀበልም ማለት። ታዲያ ምን ቁርአንያ አለ ራሱ ሰየም ቁርአንያ ማለት ቁርአኒስት ማለት ቁርአን ብቻ ነው የሚቀበለው አለ። ሐዲስ ላይ ስላለ ማለት ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነብይ የለም ስለሚባል ስለሚያውቅ መልእክተኛም የለም የሚል ነገር ስላለ ማለት ነው። እንደዛ አለ። ደግሞ አሜሪካ ነገር ውስጥ ደግሞ ኤልያስ የሚባለውም እሱ ነብይ ነኝ ብሎ ተነሳ። ከዛ በኋላ ምን አለ ብላክ ኔሽን አለ ጥቁር ሙስሊሞች ብሎ ግሩፕ መሰረተ። ረሱል ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን መሲሁ ደጃል ዋናው ደጃል ከመምጣቱ በፊት ወደ 30 የሚያክሉ ሰዎች ተነስተው እኔ ሞት ነብይ ነኝ መልእክተኛ ነኝ ብለው ይመጣሉ፣ ተጠንቀቁ ከኔ በኋላ ነብይም መልእክተኛም አይመጣም ብለው ነግረውናል ረሱል ሰለላሁ ዐለይሂ ወሰለም። ትንቢት ነው የመጨረሻው ዘመን ስለሆነ እና አህመድያ ባሂ የሚባለው ባሁላ የሚባለው እንትኖችም የረሺድ ከሊፋ ቁርአንያ የሚባሉትን ብላክ ኔሽን የሚባሉትን እንዳጠቃላይ እኔ ወደ 8 አውቃለሁ ያጋጠሙኝ እንደዚህ ማለት ነው። ወይ ክርስቶስ ነን ይላሉ ወይ ነብይ ነን ብለው ይነሳሉ። ይሄ ነው ያለው ነገር። ሄሬቲክስ ማለት ነው መናፋሉት እንደ ሞርሞን ማለት ነው። ማሂ ሞርሞን ታውቃቸዋለሽ? ሞርሞን የሚባል ደግሞ አለ በ1833 የተነሳ የሴቶች የሚባል ሰው አለ። ሞሪኒ የሚባለው መልአክ ለኔ መጣና በወርቅ ጻል አድርጎ ሰጠኝ አለ። 4ኛው ክፍለ ዘመን ላይ የነበረ ኢየሱስ ካረገ በኋላ አሜሪካን ሀገር ሄዶ ነበር ይላሉ እነሱ ደግሞ አሜሪካን ሀገር መጥቶ ምናምን ተጫውቶ ምን ብሎ ምናምን ሻይ ቡና ምናምን ብሎ መጨረሻ ላይ ወደ ሰማይ ያረገ ብለው ያምናሉ። እነሱ ደግሞ የሚያምኑት ደግሞ ምንድነው ኢየሱስ የማርያምና የአብ ልጅ ነው ብሎ ነው የሚያምኑት። አብ ምን ሰጠ መሰለኝ? ዘር ሰጠ። ዘር ቃል ሰጠ። ቃል ዘር ሊዘራ ወጣ ይላል። ዘሩም የአምላክ ቃል ነው የሚል ጥቅስ አለ። ዘር የሚለው ግሪከኛው ስፐርማቲኮስ ነው የሚለው። ስፐርም ታውቂያለሽ? የወንድ ስፐርም የግሪከኛ ቃል ነው። ስፐርማቲኮስ ከሚል ነው ዘር ማለት ነው ትርጉሙ። አብ ቃሉን ዘሩን ሰጠ። ማርያም እንቁላሉን አዋጥተው ሁለቱ ተራክቦ አድርገው ሴክስ አድርገው ኢንተርኮርስ አድርገው ኢየሱስ ተወለደ ብለው ያምናሉ። ሞርሞን የሚባሉት የኋለኛው ቀን ቅዱሳን ቤተክርስቲያን የሚባሉት ማለት ነው። ሞርሞኖች አታውቁም? ኢትዮጵያ ውስጥ የለም ሞርሞን እንዴ? ሞርሞን የለም ኢትዮጵያ? ያጀማ አላጋጠማችሁም? ሞርሞኖች ክርስቲያን ነን ይላሉ እነሱ ግን ማርያምና ዮሴፍ ማርያምና አብ ተራክቦ አድርገው ነው ኢየሱስ የተወለደው። አብ ምን አደረገ? ዘር አዋጣ። ቃል የሚባለው ዘር ነው፣ ስፐርም ነው። ስፐርም ሰጠ። የማርያምን እንቁላል መታውና እንቁላሉና ስፐርሙ ሲደባለቅ ኢየሱስ የሚባል የአብ ልጅና የማርያም ልጅ እና የአምላክም ልጅ ነው የሰውም ልጅ ነው። አምላክም ሰውም ነው ብለው ያምናሉ። አልሰማችሁም? ይሄንን ነገር ሞርሞኖችን ጠይቋቸው። ሞርሞን ነገር አልሰማም እንዴ? ምን አይነት ነገር ነው? ሰማም አልችልም። እንደዚህ አይነት አሉ። መጨረሻው ዘመን ላይ እንደዚህ በጣም የሚያጸይፍ ትምህርት ያላቸው ሰዎች ይነሳሉ። ለዛ ነው ከዛ አንፃር ነው እንጂ ሙስሊም ሆኖ ኢየሱስ ተሰቅሏል ብሎ የሚያምን ወይም ኢየሱስ ሞቷል ብሎ የሚያምን ሙስሊም የለም፣ አናገኝም። የተጀመረው እንደዚህ በኋለኛው ዘመን ላይ አሁን በቅርብ ጊዜ ነው። 200 ዓመት አይሞላቸውም እንደዚህ አይነት ትምህርቶች የመጡት። ለምን ኢየሱስ ይመጣል ብለን እኛ ስለምንጠብቅ ኢየሱስ ነን እያሉ ብዙ ሰዎች ተነስተዋል። ራስ ሚርዛ ጉላም አህመድ አሁን ኢየሱስ ነኝ ብሎ ነው የተነሳው። መሲሁ ነኝ የምጠበቀው ዳግም ይመጣል ብላችሁ ተጠብቁ የለ አሁን እንግዲህ ስንኛ እንደ ኢየሱስ እኮ ወደ ሰማይ አድርጓል ሲባል አላረገም። ሞቷል ነው መቃብሩ ነገር ነሱ ተሰቅሏል ብላችሁ ታምናላችሁ? አይ ሊሰቀል ሲል ፌንት ነቀለና አመለጠ እና ህንድ መጥቶ 100 ዓመት ኖሮ እዛ ነው እንትን ያለው ይላሉ። ሌሎችም አለ። ሴክሬት ኦፍ ዶስ የሚባል አለ። ዳቪንቺ ጻፈው። ዳቪንቺ ኮድ የሚባለው መጽሐፍ ላይ ፕሮፌሰር ዳምብራውን የጻፈው መጽሐፍ ላይ እዛ ደግሞ መግደላዊት ማርያምና ኢየሱስ ሁለቱ በጣም ይዋደዱ ነበርና ኢየሱስ በመግደላዊት ማርያምን በእነ ጴጥሮስ በእነ ማርያም ፊት ይስማት ነበረ ከንፈሯን ማለት ነው። እና በጣም ይናደዱ ነበረ። ተንኮል ሲያስቡ ኢየሱስ ከመግደላዊት ማርያም ጋር አምልጦ ፈረንሳይ ሄዶ ሳራ የምትባል ልጅ ወልደዋል። አሁን እነ ዳቪንቺ እነ ማይክላንጀሎ ምናምን የሰው ዝርያዎች ናቸው ተብሎ ይባላል። እንዲህ አይነት ትምህርት ነው ያለው። አሁን በቃ በመጨረሻው ዘመን ላይ አዳዲስ ትምህርት ትሰማላችሁ። እንደዚህ ሊሏችሁ ይችላሉ። ዳቪንቺ እነ ምናምን ማይክላንጀሎ ምናምን የሚባሉት እንደዛ ናቸው። የተገኘው ዘ ሴክሬት ኦፍ ዶሲ ነው። 4ኛው ክፍለ ዘመን ላይ ነው መጽሐፉ። እንዲህ አይነት እንትኖች ብዙ ነገር ስለምሰሙ ተጠበቁ።
ቢያንስ እንኳን ክርስቲያኖች ባይብል ላይ ያለውን ነገር ለመቀበል ሞክሩ። አዳዲስ ነገሮች ሲመጡ ዝም ብላችሁ አትታሉ፣ እንደበጋችሁ ነው። السلام عليكم ورحمة الله وبركاته أستاذ. ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነው። አንድ ጥያቄ ነበረኝ። አቡነ 1 ሚሊዮን አስገቡትና እንውጣ። አቡነ 1 ሚሊዮን አስገቡትና እንውጣ። ይችላል ጠይቅልኝ ኡስታዝ። ይህን ጥያቄ ትንቢተ ኤርምያስ ላይ ምዕራፍ 36 ሳነቡ ምንም አልገባኝም እና ቁጥር 1 ላይ እግዚአብሔርን ቁጥር 2 ላይ እግዚአብሔር የሚሰጠው ቃል አለ። ያን ቃል ደግሞ የመጽሐፍ ጽፎ ካበቃ በኋላ ቁጥር